የትኛውን ቦታዋን ነው ነካክተ ለግንኙነት ያላትን ተነሳሽነት እስክትጨርስ ድረስ ልታደርሳት የምትችለው? ጆሮ፣ ከንፈር፣ አንገት፣ እዚህ ጋር ያላት የትከሻዋ እብጠት ወይም አጥንቷ እዚህ ጋር ማለት ነው። ጡቶቿን፣ ብልቷ አካባቢ፣ ከጭኖቿ መካከል እና ከሆዷ እስከ ብልቷ ድረስ ያለቿ መገጣጠሚያ ፓርት ለግንኙነት ያላትን ተነሳሽነት በጣም የሚጨምር ነገር ነው። ስለዚህ በቅድመ ጨዋታ ጊዜ እነሱን ነገር በመነካካት ከ15 እስከ 20 ደቂቃ ድረስ ጊዜን ወስደ ለግንኙነት ያላትን ተነሳሽነትም የመጨረስ አቅምን እየጨመርክላት ልትሄድ ትችላለህ ማለት ነው። ብዙ ወንዶች ይህንን ነገር እየነካኩ ለ15 እስከ 20 ደቂቃ መቆየት አይፈልጉም። ቢካዝ ብልታቸው ይልፈሰፈሳል በዛ ሰዓት ውስጥ ወይም ቶሎ ሊጨርሱ ይችላል። ቶሎ መጨረስ ካለባቸው ወይም የብልት አለመቆም ችግር ወይም የብልት መልፈስፈስ ካለባቸው ግንኙነትን ማጣደፍ አይደለም። ቶሎ መጨረስ ካለብህ ውስጥም ገብተህ ትጨርሳለህ። የብልት መልፈስፈስ ካለ ብልቷ ውስጥ የምታፋጠጡኝ ጊዜ ደረሰ። ስልጣኑ ለእናንተ የሚተላለፍበት እኔ እንደፈለግኩ ማላወራበት ግን የእናንተን ጥያቄ መርጬ የምመልስበት ጊዜ ደርሷል። ኦኬ። እስካሁን ድረስ ጥያቄ ጠይቃችሁ ሳላየው ያልመለስኩላችሁ ሰዎች ካላችሁ፣ ሌላ ጥያቄዎች ካላችሁ፣ እስካሁን ድረስ የሰራሁት ቪዲዮ ያልገባችሁ ነገር ካለ፣ በተለያየ ነገር ስንፈተ ወሲብ ዙሪያ ያሉ ጥያቄዎች ካሉ ዛሬ የመጠየቂያ ሰዓታችሁ ደርሷል ማለት ነው። ስለዚህ ኮመንት ላይ ትጽፉልኛላችሁ። ቀስ ቀስ እያለን እያነሳን ቪዲዮ እንሰራበታለን ማለት ነው። በማንኛውም ስንፈተ ወሲብ ደግሞ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ምክር ለወንዶች በግንኙነት ጊዜ ሴቷ እየፈራች ግንኙነት የምታደርጉ ከሆነ ብልቷ እንዲደርቅ ያደርጋል። ይሄ ደግሞ እሷ ላይ ህመም እንዲፈጠር፣ ውስጥ ላይ መድማት ወይም ደግሞ ምቾት የመንሳት ነገር ሊፈጥርባት ይችላል። ስለዚህ በተቻላችሁ አቅም የእሷን ስሜት መረዳትና መጠየቅ የሚለውን ነገር መረዳት መቻል አለባችሁ። ስለዚህ ሴቶች በተቻላችሁ አቅም ይሄ ለጓደኛችሁ ወይም ደግሞ ለባለቤታችሁም ይህን ቪዲዮ መላክ ይኖርባችኋል። ሴቷ ምቾት በሚሰማት ሰዓት ግንኙነት ማድረግ፣ አራውዛል ሌቭሏ ወይም ደግሞ የስሜት ተነሳሽነቷ በደንብ ከፍ ካለ በኋላ ግንኙነት ማድረግ። ከዚህ ተጨማሪ ደግሞ ሁኔታዎቹ ለራሱ ለእሷ ምቹ ሆነዋል አልሆኑም፣ ምቾት ፈጥሮላታል አልፈጠሩላት የሚለውን ነገር ኮሚኒኬት እያደረጋችሁ ግንኙነቱ ማድረግ ይኖርባችኋል። አለበዚያ እሷ ህመም የሚሰማት ከሆነና እናንተ ግንኙነቱ የምትቀጥሉ ከሆነ እሷ ህመም ላይ ትሆናለች፣ እናንተ ምቾት ይነሳችኋል፣ ከዛ ጭንቀት ይፈጠራል፣ ከዛ ደግሞ ብልት የመውደቅ ነገር ሊያጋጥማችሁ ይችላል። ስለዚህ ስሜቷን እየተረዳችሁ ግንኙነት ማድረግ ይኖርባችኋል ማለት ነው። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ በሌላ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ጠዋት ብልት ይቆማል በሳምንት ስንት ጊዜ? ከድሮ አንጻርስ አሁን የመቀነስ ነገር አለው? እነዚህ መሰረታዊ ጥያቄዎች ስለሆኑ ጠዋት ወንዶች ብልታችሁ በሳምንት ስንት ይቆማል የሚለውን መከታተል አለባችሁ። አንድ ወንድ ጠዋት ብልት ይቆማል ሲል ምን እንደሚነግረን ልንገራችሁ። አንደኛ ጥሩ ደም ዝውውር አለው፣ ጤነኛ ደም ትቦ አለው፣ ነርቮቹ እየሰሩ ነው፣ ሆርሞኖቹ ጤነኛ ናቸው፣ በቂ እንቅልፍ እያገኘ ነው፣ ዱካክ የለበትም፣ ጭንቀት የለበትም። ብዙ ነገር ነው የሚነግረን። ተረዳችሁኛ? ጠዋት ይቆማል ወይስ እንደ ድሮ አይደለም የሚለውን ተከታተሉ። ፕላስ እስከ ሌሊት 9 ሰዓት 10 ሰዓት ቲክቶክ ላይ ስክሮል አድርጋችሁ ጠዋት ብልት አልቆም የሚለው ነገር ሊያሳስብ አይገባም። በቂ እንቅልፍ ሲገኝ ሬም የምንለው ስሊፕ ውስጥ ስንገባ ነው ብልት የሚቆመው። በሌሊት ውስጥ ቢያንስ ከ3 እስከ 5 ጊዜ ሊቆም ይችላል። አንድ ወንድ ግን መጥቶ ከበፊት አንጻር አሁን ብልቴ እየቆም አይደለም፣ በግንኙነት ሰዓት ራሱ እየተዘጋጀልኝ አይደለም ሲል ደም ትቦ ላይ ችግር ተፈጥሯል ወይ፣ ሆርሞንህ ላይ የመጣ ችግር አለ፣ ህይወትህ ላይ ጭንቀት፣ ዱካክ፣ ሀዘን ምን የመጣ ነገር አለ ብለን በጣም ሰፊ ነገር ነው ኢቫሉዌት የምናደርገው። ስለዚህ ወንዶች ጠዋት ብልት መቆምና ለመቆሙን እየተከታተላችሁ ለማለት ያህል ነው። ለህክምናም ስትመጡ ለእኛ በጣም ብዙ የሚነግረን ነገር ስላለ። ስንፈተ ወሲብ ህክምና ዋጋው ስንት ነው? አንድ ሰው ቢሮዬን አንኳኩቶ ሲመጣ ብዙ አይነት ጥያቄዎች እጠይቃቸዋለሁ። ከዛ በኋላ ከዛ ተነስቼ ካለባቸው ችግር አንጻር፣ ችግሩ የቆየበት አንጻር፣ ከዚህ በፊት ምን አይነት ምርመራዎች ምን አይነት ህክምናዎች ወስዳችኋል ወይም አሁን እየወሰዳችሁ ነው ወይ፣ ስንት ጊዜ የቆየ ችግር ነው ያለው፣ ቶሎ መጨረስ ብቻውን ነው ወይስ የብልት አለመቆም ችግር ብቻውን ነው፣ አንድ ላይ ብዙ አይነት ስንፈተ ወሲቦች አሉባችሁ ወይ፣ እንቅልፍ ትተኛላችሁ ወይ፣ ሌሎች ምልክቶች አሉባችሁ ወይ፣ ከዛስ ኪሏችሁ እንዴት ነው፣ ደም ግፊት፣ ስኳር፣ ኮሌስትሮል አለባችሁ ወይ፣ ክትትል አላችሁ ወይ ተብሎ እንደ አግባብነቱ የሚታዘዝላችሁ ምርመራዎች ይለያያሉ። ምርመራ ውጤቶች በኋላ የሆርሞን ህክምና መርፌዎች ሊሆን ይችላል፣ የደም ስር ህክምናዎች፣ የነርቭ ህክምናዎች ሊሰጣችሁ ይችላል። ስለዚህ እንደሚታዘዝላችሁ መድኃኒት ደግሞ ዲፔንድ ያደርጋል። ስለዚህ እንደዚህ ተብሎ ዋጋ ሊነገራችሁ አይችልም። መታችሁ ሙሉ ምርመራ አድርጋችሁ የስንፈተ ወሲባችሁን መፍትሄ ማግኘት የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይዘ ማለት ነው። ሴት ልጅ ካልተገረዘች እቃ ትሰብራለች የሚባለውን አባብል ሰምታችሁ አታውቁም? እና እኔማ ትልቅ እስከምሆንና ግቢ ገብተን የሆነ ጊዜ ዶርም ውስጥ እስከምናወራው ድረስ ማለት ነው እቃ ይሄ ኖርማሊ ብርጭቆ፣ ሰሃን ምናምን ነበር የሚመስለኝ የሚሰበረው እቃ ማለት ነው። ካልተረገዘች የሆነ ወይ ቶሎ ትሄዳለች ወይ ትደናበራለች ማለት ያን ያክል ኮንሲደር አድርጌ አላውቅም። እና
የሆነ ጊዜ ዶርም ውስጥ መብራራት የጤና ተማሪ ስትሆኑ ደግሞ በቃ ሁሉም ነገር ግልጽ ነው፣ ታወራላችሁ ዶርም ውስጥ ምናምን። ከዛ አንዷ እቃ ትሰብራለች እኮ የሚባለው ምናምን ተብሎ ተቀጠለ ማለት ነው። እና እቃው ምን ቢሆን ጥሩ ነው? ወንድ ልጅ ብልት ነው ትሰብራለች የሚባለው ዋይዞ ሴት ልጅ ካልተገረዘች። እና አሁን አዲስ አይደለም ይሄ ሀሳብ፣ ይሄ ኮንሰፕት ክሊቶሪ ላይ ነው ያለው የሴት ልጅ ስሜት እና በፓኒትሬሽን አይደለም። የሴት ልጅ ኦርጋዝም ወይም የሴት ልጅ እርካታ ብልት ስለገባ ስለወጣ ሳይሆን ውጪ ላይ ያለችው ክሊቶሪ ነች ሴንሲቲቭ የሚባለው ሀሳብ ዛሬ መጣ አይደለም። ድሮ ሴቶችን ሲገርዙ የነበረው ያችን ፓርት ሲቆርጡ የነበረው ለምን መሰላችሁ? ሴቶች ስሜታዊ እዛ ጋር ሲነኩ ስሜታቸው እንደሚመጣ ስለሚታወቅ የብልት መሰበር አደጋ ደግሞ አለ። እዚህኛው ሆስፒታልን በተደጋጋሚ ይመጣል። ሰው ስሜታዊ ስለምትሆን ብልቱን ትሰብራለች ተብሎ ነው። በቃ እቃ ትሰብራለች ማለት ብልቱን ትሰብራለች ነው ኦብቪየስሊ ማለት ነው። ሰው ያ ታስቦ ነው የሚቆረጠው ነው። ግን ከሕክምናው አንጻር ደግሞ ስትወልድም በመገረዝ ምክንያት የሚመጡ ብልት አለመለጠጥ፣ ብዙ የደም መፍሰስ ችግር ምናምን ያመጣል። ፕላስ ደግሞ በዛው በተጨማሪ ሴቶች ስሜት ከሌላት ግንኙነት ማድረግም ወንዱም አይፈልግም አይደለም። ግን ክሊቶሯን ነው ያችን ክሊቶር በአብዛኛው አካባቢ ክሊቶሩን ነው የሚቆርጡት። ግን እንደየአካባቢው ይለያያል። ይሄ የብልት ትንሽ ከንፈር ትልቅ ከንፈር አናቶሚካሊ እንደዛ የሚባል ነገር አለና ላቢያ ማኖራ እና ላቢያ ማጆራ የሚባል ነገር አለና አንዳንድ አካባቢዎች እነዛ ማጆራውንም ማይኖራውንም ከነጭራሹ የሚያነሱት አካባቢዎችም አሉ። እንደየአካባቢው ቢለይም ግን ሞስት ኦፍ ዘ ታይም ክሊቶሩ ነው የሚቆረጠው። ክሊቶሩ ማለት ባይዚ በአማርኛ ማሌላ ስሙን አጥቼው ሳይሆን ዊርድ ነው የሚሆነው ማለት ካልቸራሊም ይከብዳል። ከስር ኮመንት ላይ ጻፉላቸው ለማያውቁ ሰዎች እና ያቺ ነገር ነች የምትቆረጠው። ባይዚ እኮ ብዙ ሴቶች ይገረዙ ነበር ታውቃላችሁ። ኢቨን ማለት ነው በእኛ ጄኔሬሽን ራሱ እኛ ፈጣሪ ሳይወጣን ነው እንጂ የሆነ ጊዜ ፍሬሽማን ላይ አንድ ዶርም የነበርናት ልጅ ማለት ነው እና እሷ ከመጣችበት አካባቢ ስቲል እንደ ካልቸር በህግ ይከለከላል፣ ግን ተደብቀው ምናምንም ያደርጉታል። እኔ ዛኔ አለማወቅ ምናምን ስለነበር ነው እንጂ ለምን ቸልተኝነት እንዳለፍኩት አላውቅም። እና ታናሽ እህቷ ራሱ የሆነ ቀን ትገረዛለች ምናምን ትለኛለች። አብደሻል እንዴ ምናምን ከማለት ውጭ ግን ምንም ላደርግ አልቻልኩም ነበር የዛኔ ማለት ነው። ግን ስቲል አሁንም አለ ያ ነገር፣ ያ ፕራክቲስ ባይዘ አሁንም አለ እና እቃ ሰብራለች የሚባለው ያ ነው ወንዶች። ስለዚህ ያቺ ቦታ በጣም ሴንሲቲቭ ቦታ እና የምትታወቅ ቦታ መሆኑን አዲስ ሀሳብ አይደለም፣ ዛሬ የተነሳ ሀሳብ አይደለም ልላችሁ ፈልጌ ነው። ባልና ሚስት በጋራ ቢያፈሩትም በፍቺ ሂደት ሊከፋፈሉት የማይችሉት ንብረት እንዳለ ያውቃሉ። እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሎየር ሰብለ አሰፋ ኦፊሻል በሚል ዩቲዩብ ቻናል መጥቻለሁ። ሰብስክራይብ እያደረጋችሁ የበለጠ የተብራራ መረጃ ታገኛላችሁ። እንግዲህ ባልና ሚስት በትዳር ውስጥ እያሉ የሚያፈሯቸው ንብረቶች 50-50 እንደሚካፈሉ እኩል የመካፈል ፕሪንሲፕል በኢትዮጵያ ሕግ ተግባራዊ እንደሚደረግ ይታወቃል። ነገር ግን ደግሞ ባልና ሚስት በጋራ ሀብታቸው ንብረቱን ያፈሩት በልጆቻቸው ስም ከሆነ ያንን ንብረት በፍቺ ሂደት መልሰው ለመከፋፈል ሊጠይቁ እንደማይችሉ የፌዴሬሽን ምክር ቤት በ2010 ወስኗል ማለት ነው። ስለሆነም አንድን ንብረት መኪናም ቤትም ሆነ ማንኛውንም በልጆቻችሁ ስም ከመግዛታችሁ በፊት ይሄ ነገር በኋላ ወደ ፍቺ በምትሄዱበት ሰዓት እንደገና የፍቺ ንብረት ክፍፍል ውስጥ አካታችሁ እንከፋፈል ማለት እንደማትችሉ መገንዘብ ይገባል። መሰል ጠቃሚ መረጃዎችን ታገኙ እና አካውንት ይከታተሉ። አመሰግናለሁ። አትጨርስ ከፈለገች ይላል ይሄኛው ኮሜንት ደግሞ። እንደዚህ የሚል ሰው ስለ ባለቤቱ ኬር የማያደርግ እሷ ተደሰተች አልተደሰተች ግድ የማይሰጠው ሰው ነው እንጂ የትኛውም ወንድ ሚስቱን የሚወዳት ከሆነ እሷም ግንኙነትን ኢንጆይ እንድታደርግለት ይፈልጋል። ለዛም ነው ደግሞ የሴትን ሰውነት በዚህ መንገድ ነው ማወቅ ያለባችሁ፣ ስለ ሴቶች እነዚህ ነገሮች ማወቅ አለባችሁ እያለን የምናወራው። ከዛ በተጨማሪ ደግሞ ወንድ ልጅ አልጋ ላይ ጎበዝ ነው የሚባለው እሱ ስለጨረሰ አይደለም። እሱ ለመጨረስማ በሴጋም መጨረስ ይችላል። ነገር ግን እሷም ደስተኛ ሆኖ ሲጨርሱ ነው ጎበዝ ነው የሚባለው ማለት። ስለዚህ ያልክበት ምክንያት ግን የሴቷን ሰውነት ካለማወቅ ከሆነ ወይም ደግሞ አንተ ላይም ካሉ ስንፈተ ወሲቦች የተነሳ ከሆነ መተኸኛ ጋር ሕክምና ማግኘት ትችላለህ። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ ላይ መጨረስ ችግር ያለባችሁ ወንዶች ማለት ነው እንደ ህይወት ልምድ አድርጋችሁ መያዝ ያለባችሁ ነገር ሁሌም ጠዋት ፀሐይ ከ10 እስከ 15 ደቂቃ መሞቅ። ሌላ ደግሞ የወተት ተዋጽኦ የሆኑ ምግቦችን እንደ አይብ፣ እርጎ እና ደግሞ እንቁላል፣ ሌላ ደግሞ ምን መሰላችሁ ሽምብራ እና አተር፣ ምስር እና ደግሞ ለውዝ እነዚህ ምግቦች ሁሉ ጊዜ ብትመገቡ ይመከራል። ለምን መሰላችሁ? እነዚህ ምግቦች ሴሮቶኒን የሚባለውን ኒውሮትራንስሚተር በሰውነታችን ውስጥ እንዲመረት ያደርገዋል። ምክንያቱም እነዚህ ትሪፕቶፋን ስላላቸው ነውና
ቶሎ የመጨረስ ችግር ያለባቸው ሰዎች ደግሞ የሴሮቶኒን እጥረት አለባቸው ተብሎ ይታሰባል። ስለዚህ ሁልጊዜም አይብ፣ እርጎ፣ እንቁላል ካገኛችሁ ደግሞ አሳ እና ለውዝ ሁልጊዜም ለመመገብ ሞክሩ ማለት ነው። ሌላኛው ደግሞ እነዚህ መድኃኒቶች ቶሎ ለመጨረስ ችግር የሚሰጡ መድኃኒቶች በራሳቸው ሴሮቶኒን በሰውነታችን ውስጥ ለረጅም ጊዜ እንዲያቆይ የሚያደርጉ ናቸው። ስለዚህ መድኃኒቱን ከመውሰዳችሁ በፊት መጀመሪያ የህይወት ዘይቤያችሁን አስተካክሉ፣ ጭንቀት ቀንሱ፣ እንቅልፋችሁን በስትክክል ተኙ። ቶሎ የመጨረስ ችግር ያለባቸው ሰዎች ባይዘይ ከ130 ሰው ቶሎ የመጨረስ ችግር አለበት፣ ግን በስትክክል ለህክምና የሚሄደው 10% እንኳን አይሞላም። ስለዚህ ሁልጊዜም መጀመሪያ መድኃኒት ከመሞከራችሁ በፊት የኑሮ ዘይቤያችሁን ለማስተካከል ሞክሩ፣ ጭንቀት ለመቀነስ ሞክሩ እና እንቅልፋችሁን ደግሞ በስትክክል ለመተኛት ሞክሩ። ምግቦቻችሁን አሁን ባልኳችሁ መሰረት ደግሞ አስተካክሉ ማለት ነው። ታዲያ እሱ ጠጋ ብሎ ሳላስበው ሳመኝ። ቀለበቱ ለእሷ እንደሆነ ትዝ ሲለኝ ምንም ሳልል ወርውሬለት ወደ ቤት የገባሁ። ቤት ከገባው በኋላ ስልኬ ደጋግሞ ይጠራል። ለቃል የተፈጠረውን ነገር ነግሯታል መሰለኝ። እሷም ያለማቋረጥ ትቀጠቅጣለች። አስቼ ምን ልበል? እኔ ራሱ ምን እንደተፈጠረ እውነት ለመናገር አልገባኝም። ምንድን ነው እየሆነ ያለው? እኔስ ምንድን የሆንኩት? ለምን የእሷ መሆኑ ረበሽኝ? ድሮንስ ምን ጠብቄ ነበር? ይሄ ስለምጠበቅ ነው የማወራው። እኔና እሱ ምንድን ነን ማለት? እዛ የተገኘሁት እኮ ለእነሱ ሰርግ ነው። ምንም ግራ የገባ ነገር ሆነብኝ እኮ። ታዲያ ይሄ ስሜት እስኬት መጣ? አሁን ለእሱ የሚሰማኝ ስሜት ከትንሽ ጊዜ በፊት ለሰለሞን የሚሰማኝ ስሜት ነው። ይሄማ በፍጹም አይሆንም፣ በጭራሽ አይሆንም። እሱ እንደ እህቴ የማያት ጓደኛዬ፣ ባል፣ ለእኔም ወንድሜ ነው። በቃ አለቀ። በቃ ይሄ ነው። ስልኬ አሁንም እየጠራ ነው። ምን እንደምል አላውቅም። ካላነሳው ደግሞ እቤቴ ቀጥታ ትመጣለች። ከመጣች ደግሞ ታፋጠኛለች። አነሳሁት። ተመስገን። ምን ጉድ ውስጥ እንዳለው አላወቀች። እንዲህ የሆንኩት ከሰለሞን ጋር በተያያዘ ምክንያት እንደሆነ ነው ያሰበችው። ይኔ ምስኪን ለረጅም ሰዓት መክራኝ ፈጣሪ ያለ ዕለት እንደኔ የተሻለ ሰው ታገኝና ትሞሸሪያለሽ ብላ መክራኝ ዘጋችው። አይ ቃልዬ፣ ምስኪን ጓደኛዬ። እኔም ከዛ ቀን ጀምሮ ከስራ ፈቃድ ወስጄ ከቤቴ መውጣት አቆምኩኝ። ቃልም ያለፈውን ነገር እያስታወስኩኝ የምረበሽ ስለመሰላት የቀረውን ስራ ራሷ ጊዜዋን አመቻችታ ለመጨረስ ሞከረች። ከእሷ ጋር በስልክ ቢሆን በየቀኑ እንነጋገራለን። አቤልን ግን ዘጋውት። ደጋግሞ ቢደውል አንዱንም አላነሳው። ታዲያ የማይደርስ የለም። ለሽምግልናቸው 2 ቀን ቀረ። እኔም ካለውበት ሁኔታ ሳልረጋጋ ወደ ስራ ተመለስኩ። ቀኑን ሙሉ ስብሰለሰል ቆይቼ ማምሻው ላይ ቤት ገባሁ። ልብሴን እየቀያየርኩ ለቃል ደውዬላት ማውራት ጀመርን። ሰሞኑን አብሬያት አለመሆኑ ቢያስደብራትም ያው በጣም ደስተኛ ሆናለች በሽምግልና። እንዴት ሳትደሰት! ልታገባ አይደል? ያውም አቤል። እንደ ስር ሚዜነቴ ነገ መጥቼ ቤታቸው እንዳድር፣ ከሽምግልናም በኋላ የሰርጉ ዝግጅት እንደሚጀመርና እንደ አሁኑ በሰለሞን እየተብሰለሰልኩ እንዳልቆዝም አጥብቃ እየነገረችኝ ቤቴ ተንኳኳ። ምስኪን በእሷ ቤት በሰለሞን ምክንያት ነው እንደዚህ ሆንኩት። አይ ምስኪን ናት እኮ። ወደ በሩ እያየው ምናልባት አከራይ ይሆናሉ ብዬ ጠጋ ብዬ ከፈትኩት። ስከፍተው ግን አቤል ነበር። ምንም ሳይለኝ ወደ ቤቴ ዘብ ብሎ ገባ። ቶሎ ብዬ ቃልም በኋላ ደውላለሁ ብዬ ስልኩን ዘጋሁት። ምን ላድርግ? ስልክ አላነሳ ስትይ ያለኝ አማራጭ ይሄ ሆነ። ሶፋው ላይ ተደላድሎ ተቀመጠ። ብቻዬን መሆን ፈልጌ ነው አልኩት። ለምን? በቀለበቱ ምክንያት? እኔ እኮ ላስከፋሽ ፈልጌ አልነበረም። አውቃለሁ አቤል፣ አንተ በስተት እንኳን እኔ መጉዳት እንደማትፈልግ አሳምሬ አውቃለሁ። ችግሩ ካንተ አይደለም። እኔ ያለፈውን ነገር በማስታወስ ምክንያት መቸገሬ ነው። ከተቀመጠበት ተነስቶ ወደ እኔ እየተጠጋ ማሂ አትዋሺ፣ በመሀላችን የሆነ ነገር እንዳለ ይሰማኛል አለ። ምን እያልክ ነው? ማለት በእኔና በአንተ መካከል ያለችው ቃል ብቻ ናት፣ ምንም ነገር የለም አልኩት። እርግጠኛ ነሽ? በእኔና በአንቺ መካከል ቃል ብቻ ናት ያለችው እያለኝ ወደ እኔ ተጠጋ። በመካከላችንም ያለው ርቀት እየጠበበ መጣ። እየተንቀጠቀጥኩ አዎ እርግጠኛ ነኝ አልኩት ስልምልም ባለ ድምፅ። ታዲያ እሱም ጠጋ ብሎ ሳላስበው ሳመኝ። ወዲያውኑ ግን ምንም ሳይለኝ ቤቴን ለቆ ወጣ።
ቀጣዩን ክፍል ለመስማት ፓርት 4 ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ካገባው 2 ወር ሆነኝ፣ ምንም አይነት መከላከያ አልጠቀምም፣ እርግዝና አልተፈጠረም፣ ምን ይሻለኛል ዶክተር የምትሉኝ ያላችሁ ማድረግ ያለባችሁ ልንገራችሁ። እድሜያችሁ ከ35 ዓመት በታች ከሆነ ለ1 ዓመት ያህል በሳምንት ከ2 እስከ 3 ጊዜ ግንኙነት እያደረጋችሁ ያለምንም መከላከያ ወይም የእርግዝና መቆጣጠሪያ እርግዝናን ሞክሩና ካልተሳካ ሐኪም ጋር ሂዱ። እድሜያችሁ ከ35 ዓመት በላይ ከሆነ ደግሞ 6 ወር ያህል ያለምንም መከላከያ በሳምንት ከ2 እስከ 3 ጊዜ ግንኙነት እያደረጋችሁ እርግዝናን መሞከር ነው ያለባችሁ። ከዛ በኋላ ካልተሳካ ሐኪም ጋር መሄድ አስፈላጊ ነው እንጂ አሁን በተባለው አጭር ጊዜ ውስጥ እርግዝና በማንኛውም ልታረግዝ የምትችልም ሴት ላይ ላይፈጠር ይችላል። ወንድሙ ድንገት ነው እንግድነት የመጣዋለች። እኔን ከዘጋኝ ባለቤቴ 8 ወሩ ነው፣ አልጋ ላይ ይተናላለች፣ አያናግረኝም። ያው ለልጆች ነው አብረን የምንኖረው አለች። እንግዲህ በእንዲህ እንዳለው ወንድሙ እንግድነት ሲመጣ ለማስመሰል ያህል እንደሚያዋራኝ አክት ያደርጋል። ከዛ ተነሱ ፊልም እንይ ሙቪ ልጋብዛችሁ ብሎ ይዞን ወጣለች። ከዛ ፒክ ያደረገው ሙቪ አጋጣሚ ፍቅር ነው አለች። በቃ ሳላስበው በ4 ማዕዘን እንባዬ ይፈሳል አለች። ከዛ ያ ሙቪ አልቆ ያው ወንዱ እንዴት ሚስቱን ትሬት እንደሚያደርግ በቃ እንዴት እንደሚንከባከባት አይቼ ሳላስበው በቃ ከሆዴ ፈንቅሎ የሚወጣ እንባ አለች። ምክንያቱም እኔ ከባሌ ፍቅር ካጣው እንክብካቤ ካጣው ብዙ ጊዜ ሆኖኛል አለች። ያው ለልጆች ያክል ነው የምንኖረው። ውጪ ያው ቺት እያደረገ ዲስከኔክት ካደረገን ቆይተናል። ከዛ ከወጣን በኋላ መኪናውን እየነዳ እራት ልንጋበዝ በቃ አክት ያደርጋል። እና ቅድም ግን እዛ ሙቪ እያየን የምታለቅሹ ምንድን ነው ሲለኝ ታሪኩ ገርሞኝ እኮ ነው፣ ታሪኩ በጣም ይገርማል ብዬ ስለው ኢትስ ጀስት ኤ ፊልም ኢትስ ኤ ሙቪ እኮ እንታካብጃለሽ ምናምን ብሎ በቃ ስሜቴ ላይ እንደገና ሌላ ውሃ ቸለሰበታለች። እንደ አንተ እኮ ነህ ፊልሙንም ፒክ ያደረከው፣ እንደገና ደግሞ ስለጋበዝከን ሙቪ በጣም እኮ ደስ ብሎኝ ነው ምናምን ብዬ የእሱንም ያው ዲስሪስፔክት ያደረኩት ወይንም ያው ምስጋና ቢስ የሆንኩ ስለመሰለኝ እንደዛ ብዬ ለማስተካከል ስሞክር ሙቪ በቃ አታካብጂ ምናምን ብሎኝ ያንንም እራት በልተን ወደ ቤት መጣናለች። ጉልበቴን ሆዴ ላይ አድርጌ ስንሰቀሰቅ አደርኳለች። እና ሌላ ቀን ደግሞ እንደዚሁ ተለያይተናል አለች። በቃ አልጋ ለይተን እንዲሁ ቆይተናል አለች። ከ8 ወርም በላይ ሆኖናል። እና ስልክ ሲደወልለት ሁላ እኔን እያቆላመጣለች እሷን ልጠይቃት እስቲ እሷ ናት የኔ ሪፈሬ ናት መቼም እያለ ለጓደኛዋለች። ከዛ እያሽካካ ስልክ ሲያወራ የነበረ ሰው እኔ ወደ ታች ብቅ ስላለች ፎቅ ላይ ነበርኩኝ። ፊቱን ክስክስ እኔ ደግሞ ያው ለሰውየው እንደነገረው ሊያዋራ ይመስሉኝ እና እስከ መቼ ነው ምንድነው እኛ ከትዳር የምንጠቀመው? በእውነት እስከ መቼ ነው እንደዚህ ተፈራርቶ? እስከ መቼ ነው አልጋ ለይቶ? እስከ መቼ ነው ፍቅር አጥቶ? በስታቲስቲክስም በምንም ስታየው እኮ ወንድ ልጅ ነው ከትዳር ተጠቃሚ። ሴት ልጅ ስትረሱ ነው እኮ የሚተርፋት። የልጅ ማሳደጉ፣ ኃላፊነቱ፣ ኢግኖራንሱ ይሄ ነው በሽታ ነው የሚተርፋል። ወንድ ግን ታጨስ እንደሆነ ሱሰኛ ከሆንክ ሱስን ትተዋለህ። ታጨስ እንደሆነ ትጠጣ እንደሆነ ልብስ ታጥቦ ተተኩሶ ዝንጥ ብለህ በልተህ ጠጥተህ የባለትዳር ስሙን አግኝተህ ተከብረህበት ልማር ብትል ከመሃል ተነስተህ ተምረህ ምንድን ነው የኛ ጥቅም? ፍቅር እንኳን ተነፍገን ኃላፊነቱን ተውት። ልክ እንደ ልጅ ሲያጠፋ ምግብ እንደሚከለከለው አልጋ ተለይቶ ፍቅር ተነፍገን አቴንሽን ተነፍገን የእናንተን ልብስ እያጠብን እየተኮስን ምግብ እያበላን እያበሰልን ቤት እያጸዳን ይሄ ሁሉ ኃላፊነት ከተሸከምን በኋላ ፍቅር መንፈግ አይከብድም? ወንዶች ኧረ ተው፣ ለአቅመ አዳም ድረሱ። አልደረሳችሁም። በጣም ያሳፍራል ብቻ።
እና በጣም አዝኜ ነው ታሪኩን ያመጣሁት። እባካችሁ ቢያንስ ፍቅር፣ አቴንሽን እባካችሁ